ብኝ በቃ እኔ ልሂድ። የሆነ ቃል ወስድ ነበር የመጣሁት እሱም ይቅር በቃ እኔ ልሂድ። ወዴት? ስሚ ያበላሽሽውን ዕቃ ሄድሽ ታጥቢያለሽ። አምጪ ሂጅ። ቀጥይ ቆናና ሂጅ በይ ቀጥይ። ምን ትገለማመጫለሽ? በደንብ ጠቢ። ይሄ እኮ የተንኮልሽ ውጤት ነው። ጠብቂ። ይሄን ነገሬን ሁሉ ያስተካከልኩ ቀን አንቺ ነው ያድርገኝ እና ደግሞ ካንቺ የሆነ ነገር ያገኘው ቀን ሉሊት ማን እንደሆነች ይገባሻል ነው? እኔማ አይደለም ሉሊት አልማዝ ማን እንደሆነች ጠንቅቄ ያውቃለሁ። በነገራችን ላይ ያኔ ህይወቱን ያመሰቃቀልሽበት ቢኒያም የናታን ጓደኛ እንደሆነ ታውቂያለሽ? አረ እንደውም ትናንት መጥቶ ነበር። ቆይ ዘንድሮ ሰው ሁሉ እኔ ላይ ነው እንዴ የተነሳው? ምን አደረኩ ነኝ? የዘራሹ ነገር ነበራ። አሁን የማጭጃሽ ጊዜ ነው። ሰው የዘራውን ነው የሚያጭደው ይባል የለም? ያ ነው እንግዲህ። እሱ የራስሽ አባባል ነው። እሺ ደግሞ እኔ ምንም አላደረኩም። መሆን ያለበት ነገር ሆኗል በቃ። ቆይ ደግሞ ቢኒያምስ ቢሆን በዛ ድህነቱ ልጅቷን ምን ሊያበላት ነው እንዴ? እያሳከከል ያኖራት ነው እንዴ? ደፋር። እነሱ ከተፋቀሩ አንቺ ምን አገባሽ? ምን ቤት ነሽ? ምንም አድርጎ ምንም ሰርቶ ያብላት። አንቺ ምንድን ነሽ? ቆይ የዛን ያገኘሽውን ገንዘብ አሁን እጅሽ ላይ ያለ ትጠቀሚበታለሽ? ያማ አባቷ እንደሆነ እንዳሮጊ ቁና ነው አውጥቶ የወረወረሽ እንደ ቆሻሻ። በፍጥነት ከዚህ ቦታ መሄድ አለብን። ለምንድን ነው የምንሄደው? እንዳትዞሪ፣ ያፌት ከኋላችን ነው። አንቺ አብዳዴ ለምንድን ነው ዞር የሚና ታምኝ? አይ ስላላስችለኝ እኮ ነው። እሺ አሁን ምንድን ነው የምናደርገው? አሁን በቃ ስለዞርሽ እንዳየነው ያውቃል። በፍጥነት ከዚህ መሄድ አለብን። ማን አሳዳጅ ማን ተሳዳጅ እንደሆነ እናያለን። እሺ አሁን ምንድን ነው የማደርገው? ሁሌም ያፌትን ስታዩ እንደምትሆኝ ትሆኛለሽ። አሁን እንሂድ። የት አባታቸው ገቡ ደግሞ? ወይ በጣም ይቅርታ አስደነግጥ ፈልጌ እንኳን እኮ አልነበረም። እንደ አጋጣሚ ሱቅ ቆመን እቃ እየገዛን በዚህ ጋር ስታልፋየው ሊያውም ደግሞ በእግርክ በጣም ነው ያስገረምከኝ። ኤፉ ያፌት ይባላል፣ የወንድሜ ጓደኛ ነው። ያፌት እንኳን በአካልም ባይሆን በዝና በደንብ ያውቅሻል። ወንድሜ ሁሌም ስላንቺ እንዳወራለት ነው አይደል? ያፌት እንተዋወቃለን። ከዚህ በፊት ለቅሶ ይደርሰን ቤታችን መጥቶ ነበር። ከዛ በኋላ መንገድ ላይ ተገናኝተናል። አዎ ልክ ነሽ፣ ያኔ ተገናኝተናል። ነገር ግን አሁን የምታስታውሽኝ አልመሰለኝም ነበር። እንዴት አላስታውስህ? ከዚህ በፊት እኮ ለቅሶ ልታጽናና ነው ቤታችን መጥተ ነበር። ለሱም በጣም አመሰግናለሁ። ከዚህ በኋላ ባትከታተለኝ ጥሩ ነው። አይ ካልክ ግን የማትወጣበት ችግር ውስጥ ነው የምትገባው። ምንድነው እንደዚህ ተቃቅፎ መቆየት? እኔንም በፍጹም አልፈቅድም። ለወንድሜ እናገራለሁ። እንዴ ምኑን ደግሞ? ማን ነው ለወንድምሽ ብቻ የፈቀደለት? እሷም ቢሆን አንዳንዴ እንደፈለገች ነፃ መሆን አለባት። ልክ ነኝ አይደል ኤፍራታ? አዎ ልክ ነህ። ያው ምን ታደርገዋለህ? የሰው ልጅ ለገንዘብና ለስሜቱ ይገዛል። እሱም መቼም ላንተ አልነግረህም። ካንተ በላይ የሚያውቀው ሰው አለ ብዬ አላስብም። እኔ እንጃ። እኔ ግን ከስሜትና ከገንዘብ ይልቅ ለፍቅርና ለሰው ቅድሚያ እሰጣለሁ። ያፉ ለምን ከወንድሜ ጋር እንደተገናኛችሁ አትነግረኝም? ወንድሜ እኮ ጠይቆ አልነግርሽም አለኝ። በጣም ደስ ይለኛል። ግን እዚህ ጋር ቆመን ነው የምናወራው? ባይሆን የሆነ ሻይ ቡና የምንልበት ቦታ እንፈልግና እዛ ቁጭ ብለን አወራቸዋለን። እሱም ማወቅ አስፈላጊ አይደለም። ለኔ የትም ተገናኙ የትም ዋና መገናኘታችሁ ነው። ከምክንያቱ ይልቅ ውጤቱ ላይ ብናተኩር ጥሩ ነው። አይ እኔ እኮ የጠየቅኩት ወንድሜን ከረጅም ዓመት ጀምሮ እንደሚያውቀውና ትውውቃቸው ማጋጣሚ እንዳልሆነ ስለሰማው ነው። ምን? ቆይ ማን ይሄን ነገርሽ? ሉሊት ናት ወይስ ሌላ ሰው ነው? ሉሊት? እሷ ደግሞ እንዴት ስለዚህ ጉዳይ ልታውቅ ቻለች? ለነገሩ እሷ የማትገባበት ነገር የለም። ምን ሆኜ ነው ይሄን ጥያቄ የጠየቅኩክ? ለማንኛውም በድጋሚ ስለተገናኘን በጣም ደስ ብሎኛል።
ናታንን የመሰለ ጓደኛ ስላገኘ ደግሞ በጣም እድለኛ ነህ። እሺ ለምን ወደምትሄዱበት ቦታ አልሸኛችሁም? መኪና እኮ ይዣለሁ፣ ከዚህ ብዙም አይርቅም። እስካሁን የለፋው አይበቃም? በጣም ብዙ ሸኛህን እኮ ይመስለኛል። መኪናን ለማግኘት ራሱ ሌላ መኪና ያስፈልጋል። እሺ ጓደኛሽ ቀልደኛ ነገር ናት። ለዛ መሰለኝ እኔት የሚወደዳት ሳይሆን አይቀርም። በእርግጥ እኔ እንደዚህ ስትቀልድ አይቻት አላውቅም። በዛ ላይ ደግሞ ሁለታችሁም እንደዚህ በፍጥነት ከሰው ጋር የምትግባቡ አይመስለኝም ነበር። በጣም ተግባባንብሽ አይደል? ያው እኔት እኮ የሚያፈቅራትን ልጅ በደንብ ካልተንከባከብኩለት ይደበድበኛል ብዬ ነው። አይ የኔ ናታን እንኳን ለሰው ክፉ አያስብም። ልክ እንደ ህፃን ልጅ ልቡ ንጹህ ነው። የሚገርምህ የበግ ለምድ የለበሱ ተኩላዎች በዙሪያው ቢያንዣብቡ እንኳን አይ እነሱ ተኩላ አይደሉም በግ ናቸው ነው የሚለው። በጣም ንጹህ ልብ ያለው ሰው ነው እሱ። ማለት ሁሉንም ነገር በመልካም ጎን የሚያይ ሰው ነው። በቃ ጨዋታ ያፌት። ሄሎ ኢንስፔክተር። አቤት አቶ ያፌት። እንዴት ነው አሁን ላይ ነገሮች አንተ ጋር እንዴት እየሆኑልን ነው? ቅጂውን ለማግኘት እየሞከርኩኝ ነው። ትንሽ ብቻ ታገሰኝ። ቆይ እስከ መቼ ነው የምታገሰ? ገንዘቤን እኮ የማፈሰው እንደዚህ አይነት ችግሮች እንዲፈታልኝ ነው። ትሰማኛለህ? አሁን ላይ ተጨማሪ ሴቶችን እያገኘን አይደለም። በዚህ ምክንያት ደግሞ ደንበኞች ፍላጎታቸው አልተሟላም። ፍላጎታቸው አልተሟላም ማለት ደግሞ ደንበኞች ያሳጣኛል። አንተ ግን እዚህ ቁጭ ብለህ ይሄንን ነገር እንኳን መፍታት አልቻልክም። ትንሽ ቀናቶችን ብቻ አስጠኝ እንጂ ምርመራው ሳይጀመር ኬዙ የበላዮች ጋር ሳይደርስ እጅ እንዲገባ አደርጋለሁ። እሱን እኔ ቃል እገባለሁ። እንደሰማሁት ከሆነ ቪዲዮውን ያዩት 2 ሰዎች ብቻ ናቸው። ቢጠፋም የሚጠየቁት እነሱ ናቸው። እኔ ነፃ ልውጣ እንጂ ማንን ተጠየቀ ማንን ምንም አይመለከተኝም። እሺ ገብቶኛል። በቃ በ2 ቀን ውስጥ ሁሉንም እጨርሰዋለሁ። እንደዛ ብታደርግ ይሻላል። ካልሆነ ግን ምን ሊደርስብህ እንደሚችል ታውቃለህ። ቆይ ይሄ ሁሉ ነገር ደርሶባት እንዴት ነው ዝም ያለችው? እሺ ናታንስ ለምን ዝም አለ? ይሄ የማይረባ ደግሞ እኮ ምንም እንዳልተፈጠረ የናታን ፍቅር ስለሆንሽ ልሸኝሽ ይላል። በቃ ተረጋጊ። አንቺ እኮ የከበደሽ እንደሱ ማስመሰል ስለማትችይ ነው። እኔ ግን ግራ የገባኝ ነገር ማንነቱን እያወቅሽ እንደዛ መሆንሽ ነው። በዛ ላይ ናታንን ከዚህ በፊት እንደሚያውቁ መጠየቅ አልነበረብሽ። እኔማ የትና መች እንደሚተዋወቁ ትንሽ ፍንጭ ካገኘን ብዬ ነበረ። ቆይ እኔ የምልሽ ሉሊት ግን ልታውቀው ትችላለች እንዴ? አይ አይመስለኝም። ስላለቋ ማንነት የምታውቅ አይመስለኝም። ግን ደግሞ በአስመሳዩ ያፌት በኩል የምታውቀው ነገር ካለ እናጣራለን። አሁን ሄደን ብናናግራትስ? ምናልባት እኮ ቤት ልትሆን ትችላለች። አሁን ከሱ በፊት ማቅደም ያለበት የቢኒያም ማንነትን ማጣራት ነው። ቢያንስ እንኳን ማን ጠላታችን ማን ወዳጃችን እንደሆነ ማወቅ ይኖርብናል።